ሰፋ አድርገን ስናየው ጊዜ ለማንም የማያደላ የማይቆም ሀብት ነው። እንዴ ካለፈ በኋላ በምንም አይነት ክፍያ ወይም ልመና ልንመልሰው አንችልም። ስለዚህ አሁን ያለን ሰዓት በአግባቡ መጠቀም የብልህነት መጀመሪያ ነው። እውነት ነው። አብዛኞቻችን በዓለም የተሰጠችን ጊዜ ጊዜ ለሰው ልጅ ነው የተሰጠው፣ በሌላ ዓለም ላይ የለም። እሱም የሰው ልጅ በጊዜ ነገሮችን እንዲያከናውን ማለት ነው። ፀሐይ ውደቷን እንግዲህ አስቡት። ከአንዱ ተነስታ ዞራ ወደዛኛው ዓለም ዞራ 24 ሰዓት ፈጅቶባት ተመልሳ እንደምትመጣ ሁሉ ሰዎችም ሙሉ በዛ ውስጥ እኛ ምት ማለት አለብን ነው ዋናው ነገር። የታይም ቫሊዩን ካወቅ ነው ለእያንዳንዱ ሰዓት ላይ የሰዓትን ዋጋ ካወቅ ነው በእያንዳንዱ ሰዓት ላይ ምን ማድረግ አለብን የሚለው ነገር እዛ ውስጥ የሚቀና ለሰዓት ዋጋ መስጠት ነው። ዋጋ ውድ መሆኑን ካመንን ለውድ ነገር ወርቅ መቼስ መሬት ላይ የሚጥለው የለም። ወርቅ የተወደደው